مرحبا يا حلوين ዛሬ የማንንም ኮሜንት አይቻር ለመጣሁት እኔ ራሴ ሰርቼ ተጠቅሜው በጣም የወደድኩት ነገር ነው ሼር ላረጋችሁ የመጣሁት ዋርካ ወይም ቲን ሙጀፈፍ ይባላል። ደረቁን ቲን ገዝተን እንደዚህ በትንንሹ ከከታተፍነው በኋላ ለውዝ ልህሎ እኔ እዚህ ጋር ይሄንን ለውዝ ነው የተጠቀምኩት። በነገራችን ላይ ጨው ያለበት ሎሚ ያለበት ይመጣል። ምንም ነገር የሌለበትን እናንተ ግዙ። ሌላው ደግሞ ስሙን እኔ በኢትዮጵያ ሲጀመር ኢትዮጵያ ውስጥ ይሄን አላቀውም። ስለዚህ ስክሪንሾት ፎቶ እዚህ ጋር አስቀምጥላችኋለሁ። እናንተ ባላችሁበት ሀገር በምትፈልጉት ቋንቋ ጉግል ላይ ሰርች ያደርጋችሁ ስሙን አውጡት። መጨረሻ ላይ ሁሉንም ጎረድ ጎረድ አድርገን ከከተፍነው በኋላ ብርጭቋማ ወይም በጣም ክዳኑ ጥብቅ ብሎ በሚዘጋ እቃ እናደርገዋለን። መጨረሻ ላይ 2 ማንኪያ ሰሊጥ፣ 2 ማንኪያ ጥቁር አዝሙድ ካረግን በኋላ ከዛን የወይራ ዘይት እንደዚህ ጥቅ እስከሚል ድረስ ላይ ድረስ ታደርጉና በደንብ ዘግታችሁ ለ3 ቀን ታስቀምጡታላችሁ። ከዛ በኋላ ጧጧ ስትነሱ በባዶ ሆዳችሁ አንድ ማንኪያ ተጠቀሙ። ያ ጋይስ ወላሂ አልዓዚም እኔ በጣም ብዙ ፋይዳ አይቼበታለሁ። ሲጀመር ወቲን ወዘይቱን እኛ ቁርአናችን ላይ ተጽፏል። ያ ለብቻው ሽፋ ነው። ቀጣዩ ደግሞ እኔ ፋይዳውን ጎግል ላይ ሰርች አድርጋችሁ እዩት፣ በጣም ብዙ ስለሆነ። ግን የመርሳት ችግር ላለባችሁ፣ የመርሳት ችግር ላለብን ቪታሚን ዳ ላለው ለልብ በሽታ፣ ለስኳር በሽታ፣ ውፍረት ለመቀነስ፣ ለአጥንት ያ ጋይስ ማጉልኩም ጀርቡት፣ ሞክሩት፣ በኔ የሆነባችሁ። ሶ ጋይስ የዛሬው ቪዲዮአችን ይሄን ይመስል ነበረ። በሌላ በቆንጆ ቪዲዮ እስከምንገናኝ ድረስ ባይ። ሰብስክራይብ ማድረግ እንዳትረሱ።